ኤዲተሮች አሁን ትፈልጋላችሁ ከማዴራ ጎዳናዎች እስከ ዋይት ሃውስ የከበረው ንጉስ CR7 ከፖርቹጋል ጠባብ ጎዳናዎች የተነሳው ያ የጀግንነት ጉዞ በእንግሊዝ ማንቸስተር ምድር ተተክሎ በስፔን ማድሪድ በነጩ ማሊያ ዓለምን ጉድ አሰኝቶ በጣሊያኑ ጁቬንቱስ የክብር ካባውን ደርቦ ዛሬ ላይ በሳውዲ አረቢያ በቢጫው የአል ናስር ማሊያ የንግስና ዘመኑን እያጣጣመ ይገኛል። ይሄ ስም ብቻ አይደለም። ይሄ የዓለማችን እግር ኳስ የልብ ትርታ የሆነው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። በሄደበት ሁሉ ድልን ማምጣት በረገጠበት ሁሉ ታሪክን መቀየር የለመደው ይህ የማዴራ ፈርጥ እነሆ በታላቋ አሜሪካ ምድር በዋይት ሃውስ ቤተመንግስት ታላቅና ደማቅ አቀባበል ተደርጎለታል። ዓለም አይቶት በማያውቀው መልኩ ፖለቲካው፣ ቢዝነሱና ስፖርቱ በተዋህዱበት ልዩ ምሽት ሮናልዶ የክብሩን ዙፋን ተቆናጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የሳውዲው አልጋ ወራሽ መሐመድ ቢን ሳልማን፣ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖና የቴክኖሎጂው ንጉስ ኤለን መስክ በተገኙበት በዚህ የታሪክ ምሽት ትራምፕ ለሮናልዶ የሰጡት ምስክርነት የዚህን ተጫዋች ታላቅነት የሚያሳይ ነበር። አንተ የምንጊዜው ምርጥ ጎት ነህ። ልጄ ባሮን እጅግ በጣም ያደንቀሃል። ዛሬ ደግሞ ካንተ ጋር በመሆኔ ልጄ የበለጠ እንደሚያከብረኝ እርግጠኛ ነኝ። CR7 አንተ ለሁሉም አርአያ የምትሆን የዓለማችን ኮከብ ነህ። እንኳን ወደ አሜሪካ በደህና መጣ። ይህ ንግግር ከአንድ ፕሬዝዳንት የተሰጠ ብቻ ሳይሆን መላው ዓለም ለሮናልዶ ያለውን ክብር ያረጋገጠ ነበር። ዋሽንግተን ዲሲ በታላላቅ ሰዎች ተሞልታለች። ነገር ግን የሁሉም አይን ያረፈው በእግር ኳሱ ንጉስ ላይ ነበር። ይህ ምሽት እግር ኳስን ለሚንቁ ጨዋታውን የ22 ሰዎች ሩጫ ብቻ አድርገው ለሚያስቡ ወገኖች ትልቅ ትምህርት የሰጠ ነው። እግር ኳስ ድንበር የለውም፣ ቋንቋ አይገድበውም። የአሜሪካን ፕሬዝዳንት ከሳውዲ ንጉስ፣ የቴክኖሎጂውን ቢሊዮነር ከእግር ኳሱ መሪ ጋር በአንድ ማዕድ ያስቀመጠ የዓለማችን ህዝብ በአንድ ቋንቋ ያስተሳሰረ ታላቅ ጸጋ መሆኑን ክርስቲያኖ ሮናልዶ ዳግም አረጋገጠ። የምንጊዜውም ምርጥ ተጫዋች የዓለማችን ድንቅ አምባሳደር ክርስቲያኖ ሮናልዶ ዛሬም እንደ ትላንቱ በክብር ማማ ላይ